በቃ ወላሂ ክሎሮክስ ጠጥቼ ነው የምሞተው። ምን ሆነሽ ነው? ምን ሆነሽ ነው? ለማብለሽ ሰላም ማሮቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። አሁን ስራ ጨርሼ ነበርና ለምን አንድ ሰው ጋር ደውዬ አላሳብድም ብዬ አሰብኩና ማለት ነው። እና ሀሳቡ ምንድነው? ፕራንክ ነው የማደርገው። እኔ ማንም የለኝም እንግዲህ ጓደኞቼ እህቶቼ ጋር እየደወልኩ ነው ፕራንክ ማደርገው። እንግዲህ ሰው ሀገር እስካለን ድረስ ሄደን ምናምን ፕራንክ ማድረግ አንችልም፣ እዚሁ በተቀመጥንበት ምናምን ነው እንጂ ማለት ነው። እና አሁን ተቀምጬ ነበር ስራ አጥቼ፣ ያኔ ስራ የለም ጨርሼ ነበረና ለምን አንዷ ጋር ደውዬ ትንሽ አላሳብዳትም ብዬ ነው እና ኬስ እንደውልላት አታነሳም እኮ ጥጋበኛ ናት። ይህኔ ሳይለንት አድርገው ነው። እኛ እዚህ ሀገር ከመጣን እንግዲህ ሳይለንት ነው የምናደርገው ስልካችንን። በቃ አልተሳካልኝም፣ አታነሳም። ሄላ እኔ የምልሽ በቃቸው። እሺ ማሬ፣ ምን ሆንሽ? ምን ሆንሽ? ምን ሆንሽ? ውጤ ከማጠጣላሽ አስምኛም። ምን ሆነሽ ነው? ከማጠጣልሽ ነው ከሴትዮዋ? አትጣለሁ ከማን? እሺ ምን ተፈጠረ? ምን ተፈጠረ? ሰፈር ደውለሽ ነው? ምን ተፈጠረ? ወይ ወዮ፣ ምን ተፈጠረ ሰፈር? ወይስ ምን ሆነሽ ነው አንቺ? እኔ ምንም አልሆንኩም። ምን እያናደድሽ ነው? ምን ተፈጥሮ ነው? ወይ በቃ ወላሂ ክሎሮክስ ጠጥቼ ነው የምሞተው። ምን ሆነሽ ነው? ምን ሆነሽ ነው? ለማብለሽ ወይ ማቆም አቃተኝ። ምን ሆነሽ ነው? ኧረ በአላህ ንገሪኝ፣ ምን ሆነሽ ነው? በአላህ ንገሪኝ፣ ምን ሆነሽ ነው? ንገሪኝ። ከኔ የምትደብቂው ነገር አለ? ይኸውልሽ መጀመሪያ እኮ ነገርኩሽ ነው ስለ ልጁ ማለት ነው። ማነው ጭራሽ ክሎሮክ የሚያስጠጣሽ? ልጁ ማን ነው? ታውቂዋለሽ? አልነገርኩሽም? ይሄን ክርክሮስ የሚያስጠጣ ሰው አለ እንዲህ ዘንድሮ ላይ በአሁኑ ሰዓት? ውይ ጉድ! ድሮ ሰው እንዳይሰቀብሽ። እዚያ ግጭው ቪዲዮ ነው የምደውልልሽ። ልዘጋው ነው ሲጀምር ያሆና መለሰልሽ። እያመረሽ ነው ወይ እያለቀሽ ነው ወይ? ኧረ ጉዴ! በአላህ ኧረ በአላህ ምን ሆነሽ ነው? ንገሪኝ። ክሎሮክስ የሚያስጠጣሽ ነገር ምን ተፈጥሮ ነው? በአሁኑ ሰዓት ምን ተፈጥሮ ነው? እስኪ ንገሪኝ። የራሱ በጥብጦ አይጠጣም እንዴ? መርጌ ጠጣ። እስቲ ማን ነው የሚያስጠጣሽ? ምንድን ነው? ምን ሆነሽ ነው? ግን ባህላ ንገሪኝ። እውነት እየጨነቀኝ ነው። እውነት አክናቴ እንዳለ ውሃ ነው የሆነው። እሺ ማን ነው? ምንድን ነው? ምን ሆነሽ ነው የሚያስጠጣሽ? ምን ሆነሽ ነው? ባህላ ማን ነው መቶ የለከፈሽ? አሁን እኮ ነው አልወድሽም። ማን ነው የሚልሽ? ምድር ችጋራ ማን ነው የሚልሽ? ለውዴ አክራቴ የለም። አሁን ቁጭ ነው ያልኩበት ጊዜ ቆሜ ነበር እያወራሽ ነበር። ቁጭ ነው ያልኩት ወደታችን። ምንድን ነው ያክላቴ ሆኗል? ዛሬ ሲወራኝ ማለት ነው እንደሚወድ ነበር የሚነግረኝ። ከዛ አሁን ደግሞ አልወድሽም ምናምን ብሎ
በቃ መኖራል ራሱ ይጠጣል። የመጠጫ ላኪለት እንጂ ላኪለት ይጠጣ። መርግ ይጠጣል። ለሱ በፊት እንደምትጠጪው ጉድ እኮ ነው። እውነትም አንቺ ነሽ ወይስ ሌላ ሰው ነው? ስራለው እንደዛሽ ክልክል ልትጠጪ? ኧረ እራሴ እኔ በእናትሽ የበረኪና ሱቅ ጋ ነገርና የሚጠጣ ራሱ እየቀለድሽ ነው። በቃ ለማንኛውም ቁም ነገር ላይ አይደለም፣ እየቀለድኩ አይደለም። እሱ ይጠጣል። ለምን አንቺ የምትጠጪው? አትራሽ ቤት ምናምን ከደወሉልሽ ምናልባት ነገሪያቸው። እሺ በቃቸው። ዘጋበት። ወይኔ ያለቀልኝ በኢየሱስ እንዴት እንደሚያስጠ ወይኔ ቪዲዮ ደውለች ማርያም ኖ አላነሳላት። አሁንም እየደወለች ነው ማለት ነው። አላነሳላትም። ትንሽ ሰዓት ትጨነቅ። አላነሳልሽ እየደወለች ነው። ወይኔ ገደለችኝ፣ በቃ ገደለችኝ። በስመ ስላሴ ወይኔ ጉዴ። እስኪ ምን ትላለች? ትንሽ ቆይ ልውጣ፣ ኦንላይን ልውጣባት። ትንሽ ሰዓት ትደውላለች አትደውልም አላውቅም። እንግዲህ ቆይ እስኪ ትንሽ ቆይቼ ወይ ራሴ እደውልላታለሁ። እች እኮ አታፍረው፣ በቤት ትደውላለች። በፈጠራቸው ኧረ ወይንሽ ጋ እንዳትደውል አንቀጠቅጠኝ። በቪዲዮ እየደወለች ነው። እኔ ቀጥታ እንትን ልበልላት። ቆይ ዘጋሁት። ቆይ ትንሽ እንትን ትበልና ማለት ነው። እኔ በእንትን እንደውልላት። ሴትዮ ስልክ አታነሽም እንዴ? ልታሳብጂኝ ነው እንዴ? ቆይ ሪከርድ ያደረገችውን ስሙልኝ። ቁም ነገር ማለት ነው። እኔ ወይኗ ጋር ደውዬ ነው የምነግርልሽ። ስልክ አንቺ ኧረ እንዳትደውይ እናቴ ታስገድኝ፣ ጨነቀኝ። ስሚ አገኘሁሽ። እሺ ዛሬ አገኘሁሽ። ማርያምን ምን ተሰማሽ ግን? የምር ግን እኔ ይሄን ነገር እንደማላደርግ ታውቂያለሽ። ግን የምር የሆነ ቢሆን ግን መጀመሪያ መሰለኝ ከአስሬሽ ተጣልተሽ ወይም ደግሞ የሆነ ነገር ምን ብለሽ ቃል አይደል ወይ ከልጆቹ ተደባደብሽ ወይ ነው ይመጣልኝ። እኔ ራሱ እንዴት እኮ እንደመጣልኝ አላውቅም። እንደዚህ ስልሽ ማለት ነው። አሁን እንደኔ ራሱ ደግሞ ለወንድ ኮሎሮክስ አይደለም ፌስቡክ ማስቲካ እንደማታኝክ ያውቃለሁ። ለወንድ ነው ኮሎሮክስ። እኔ በስመ አብ ቪዲዮ እኮ የደወልኩልሽ ላይሽ ነበረ፣ እምባሽ እንዳይሽ ነበረ ቢያልሽኝ ክሎሮክስ እንዳዘጋጀው ልታይ ነበራ። ከዛ ሙች ጠጭ ልትይ ነው። አንቺ እኮ አታፍሪም ትይኛለሽ። ግን ደንግጠሻል። ወይኗ ጋር እንደው ነበር ከሆነ ነገር ይህም ቦይስ ባትመልሽ ወይኗ ጋር ደውልልሽ ነበር፣ ሰራድሽ ነበር። ጥሩ ሰዓት ቁጥሯን ስለሰጠሽኝ ደግሞ እሷ ማለት ነው እግዚአብሔር ወዲያው ነበር ፌንት የምትረቀው። ባለፈው እንደዚህ ፕራንክ ባደርጋት ስልቀን መስልሽ አኮረፈችኝ። ማርያምን እስከ ዛሬ ትክክል ልጅ ነበር። ይሄን ቦይስ ባትመልሽ ማለት ነው ትደውልላት የምትሆነው ነገር ምንም ሳታስጨርሰኝ ነው ዘጋችብኝ ብዬ ነው ምናግራት ነበር። ኧረ እንኳን ተደውልልሽ ነበር እንኳን መለስኩልሽ አልታስገድኝ ነበር ማለት ነው። እዚህ ሎኬሽን ስለምታውቅ ትሞልጭሽ ነበር። በእርግጠኝነት እዚህ ድረስ ትመጣ ነበር። እንደዚህ አይነት ነገር ተይ ሰው ሀገር ነው የምትለኝ።
ልታሳብጪ ነው? ሰው አብደሽ ልታሳብጪ ነው? አጋጣሚ የተገኘ ፕራንክ ይሄንን ይመስላል። ተሳክቶልናል፣ አስደንግጠናታል ማለት ነው። እና ይህን ቤት ሰብስክራይብ እያደረጋችሁ ቪዲዮን ጨርሱ። ትወዳችኋለሁ። ሰውን እንደዚህ ነው እንዴ ልባቸው ካንካ አርግቶ ተነስቶ ፕራንክ